ሰላም በያላችሁበት ይሁን አሜን። ባለፈው እንደነገርኳችሁ ሲስሪ ኤአይ የቢዝነስ ሞዴል በጣም የሚገርም በጣም ተአምር የሆነ ነገር እያሳየን ያለ ትልቅ ተቋም ነው። ሲስሪ ኤአይ መቀመጫውን ካሊፎርኒያ አድርጎ ግን ደግሞ በአለም አቀፍ ደረጃ ብዙ ከስተመር ያለው ብዙ ተጠቃሚ ያለው በጣም ትልቅ ድርጅት ነው። ሲስሪ ኤአይ በጣም በብዙ ኢንቨስትመንት በጣም ብዙ መዋለ ንዋይ እየፈሰሰበት ያለ ድርጅት ነው። ኤአይ ስንል አርቲፊሻል ኢንተለጀንስ ነው። ሲ ስሪ ስንል ደግሞ የካምፓኒው ጥሬ መነሻ መለያ ስሙ ነው። ኤአይ አርቲፊሻል ኢንተለጀንስን መሰረት አድርጎ እየሰራ ያለ ተቋም ነው። ኤአይ አርቲፊሻል ኢንተለጀንስ ሶ ምንድነው? ሰርቨሮችን እያመረተ ይሸጣል ያመርታል ስንል ምናልባት አሁን ለደረስንበት እኛ በእኛ አረዳድ በጣም ትንሽ ውስብስብ ነገር ሊመስለን ይችላል። ግን በጣም ደግሞ እንደ 21ኛው ክፍለ ዘመን እንደ አርቲፊሻል ኢንተለጀንስ እንደሚጠቀም ተቋም ካሰብነው ደግሞ በጣም ሲምፕል በጣም አንደርስታንድ ልናደርገው የምንችለው ነው። ዋይ ምንድነው? ሰርቨር ስንል ሰርቨሮች የትኛው ተቋም እኛ ሀገር ላይም አሉ። ለምሳሌ ቴሌ ስንል ቴሌ ሰርቨር ይጠቀማል። ምንድነው? ሳፋሪኮም ሰርቨር ይጠቀማል። ተቋማት ሰርቨር ይጠቀማሉ ዳታቸውን ስቶር የሚያደርጉበት ማለት ነው። ዳታቸውን ስቶር አሁን በወረቀት ዶክመንት ማስቀመጥ ቀርቷል ሰርቨር ላይ ነው ዶክመንት የሚቀመጠው። በዛ የተነሳ ይሄ ሰርቨሮችን እያመረተ ይሸጣል። ሰርቨር እነዛ ሰርቨሮች ደግሞ ዳታ ስቶር ያደርጋሉ ነው ፖይንቱ። ሶ እነዛ ሰርቨር ዳታ ሲያስቀምጡ ዝም ብሎ ደረቅ አይደለም ፔመንት አለው። ተቋም ፔመንት አለው። ለምሳሌ ፌስቡክ ካምፓኒ ለሰርቨር ዳታ የፌስቡክን ዳታ የሚያስቀምጥበት ስቶር አለው። ሰርቨሮች አሉት ለዛ ይከፍላል። ካምፓኒው ተጠቃሚ ነው የሚሆነው ፕራይቬሲው ተጠብቆለት ይቀመጣል። ስለዚህ ልክ እንደዚህ አይነት ስራ ነው የሚሰራው ማለት ነው። ለእኛ እንዴት ክፍት አደረገ? ሲስሪ ኤአይ ሰርቨሮች ሌላ ሰው ተከራይቶ ገቢ እንዲያገኝ ለምን ፈቀደ? ልክ እንደ ኪራይ ማለት ነው። ለምሳሌ አንድ ሰው ቤቶችን ሰርቪሶችን ሰርቶ ለኪራይ ክፍት ያደርጋቸዋል ከዛ ላይ ኦኬ ይለቅማል ማለት ነው። ስለዚህ ቅድም ያሳየኋችሁ ልክ አንድ ሰው ሊንክ አለው በሊንኩ ነው የሚላክልን ማለት ነው። ጀስት በሊንኩ ስንገባ 09 ብለን ስልካችንን እንሞላለን ፓስወርድ እንሰጠዋለን ወደ ተቋሙ ዳሽቦርድ እንገባለን ማለት ነው። ከዛ በኋላ ይሄ ፊት ለፊት ላይ እንደምታዩት ልክ የሲስሪ ኤአይ እንትን የዳሽቦርዱ ነው አይዲ ይቀመጣል። ይሄ 766096 ምናምን ብሎ የሚያስቀምጠው ስትገቡ ሪጅስተር ስትደረጉ የሚሰጣችሁ ኮድ ነው። ምናልባት ከስር የሆም ምልክት አለ ኢንፎርሜሽን አለ ኤአይ ተላያጉ ስለ ሲስሪ ኤአይ ገብታችሁ መረጃ የምትሰበስቡበት የምታነቡበት ፍቃዱን ምኑን ሀገር ውስጥ ፍቃድ አለው የለውም ኢትዮጵያ ውስጥ እና የሚለውን ነገር እንድታዩበት ነው። ከዛ ባለፈ ይሄ እኩል ይሆናል የሚለው ምልክት ደግሞ ይሄ እኩል ይሆናል ምልክት ሰርቨሮች የምናገኝበት ነው። የተለያዩ ሰርቨሮች አሉ እዛ ውስጥ የምንከራያቸው የምንፈልጋቸው ከትንሽ እስከ ትልቅ ከ800 ብር ጀምሮ ዌብ 8 ጀምሮ የተለያዩ ኮድ ያላቸው ሰርቨሮች አሉ። መርጠን አቅማችን በፈቀደው ልክ የምንከራይበት ነው። ከዛ አጠገብ ያለው ደግሞ ጀስት ፕሮፋይላችን ነው። ልክ ወደ ፕሮፋይል ስንገባ ወደ ይሄ ቱ ቢ ሆነስት በጣም ሀቀኛ ሆኜ በጣም ግልጽ ሆኜ ለማስረዳት ያክል ይኸው የኔን ፕሮፋይል በግልጽ ኦፕን አድርጌ እያስረዳኋችሁ ነው። 15282 ብር እስካሁን ወደ አካውንቴ አስገብቻለሁ። የእውነት ነው የምነግራችሁ። ምን አድርገህ ካልሽኝ ካላችሁኝ ደግሞ ይሄ ቶታል ሪቻርጅ 8500 ብር ኢንቨስት አድርጌ ቶታል ዊዝድሮ ደግሞ 12450 ብር ወደ አካውንቴ አውጥቻለሁ ማለት ነው። ይሄ እናንተ የእውነት እንድትረዱት ለማድረግ ነው እንጂ እናንተን ወደዚህ ቢዝነስ እንድትገቡ ወይ ደግሞ ይሄን ሲስሪ ኤአይን እንድትቀላቀሉ እያስገደድኳችሁ ወይ ደግሞ እያጓጓችሁ አይደለም። ግን እውነታውን ማስረዳት ስላለብኝ ማለት ነው። ሶ ዚስ ማች ብር እኔ አግኝቻለሁ ማለት ነው። ይሄ ስለተከራየው ከኪራይ የማገኘው ዋጋ ነው ማለት ነው። ምናልባት እዚህ ጋር ብዙ ግልጽ ለማድረግ እየሞከርኩ ነው። እነዚህ አሁን የምናያቸው 500 እና 2300 ብር እንደ አጋጣሚ ዛሬ ይኸው ቀኑን ይኸው 18 ነው በፈረንጆቹ 2300 የሚለውን ደግሞ ትላንት ነው በ17 ዊዝድሮ ያደረኩት ማለት ከዚህ ስሪ ኤአይ የሰራሁትን ወደ አካውንቴ ፕሮሰስ እያደረገ ነው ማለት ነው።
ሌሎቹ ኦልሬዲ ኮምፕሊት ብለዋል፣ ኦልሬዲ አልቀዋል ማለት ነው። ወደ አካውንቴ የገቡ ናቸው። ሉክ እነዚህ ዝርዝሩን እኔ እነዚህ ሁሉ ወደ አካውንቴ የገቡ ናቸው። ከላይ ያለው ይሄ በቢጫ ያሰመረው ግን ኦልሬዲ ፕሮሰስ ላይ ነው ያለው ለማለት ያክል ነው። እናንተም ተቀላቀሉት፣ አትርፉ፣ ጊዜውን ተጠቀሙ። ይሄ ጊዜው ያመጣው መልካም እድል ነው። ወደኋላ አትበሉ። በጣም ብዙ ኢንቨስትመንት አይፈልግም ለማለት ያህል ነው። ይህንም ማሳያችሁ ይሄ ዊዝድሮ ሪከርዱ ጋር ሁሌ ስንገባ ቼኪን የሚለውን አሁን እዚህ ጋር ከስር እንትኖች አሉ። ቼኪን፣ ማይ ዲቫይስ፣ ማይ ቲም፣ ታስክ ሪዋርድ፣ ባንክ ባይንድ ምናምን የሚለው አሉ። እነሱን ጀስት እንድትረዱት ነው። አሁን ሰርቨር ነው የነካሁት። ሰርቨር ይሄ እኩል ይሆናል ምልክቱን ስነካው የተለያዩ ሰርቨሮች አሉ። ከ800 ጀምሮ 800፣ 2500 የተለያዩ ናቸው። ለምሳሌ 800 ነካሁት። ለምሳሌ ይሄ ዌብ 8 የሚባለው 800 ብር ይፈልጋል ከኛ። በ800 ነው ኪራዩ። የኪራይ ኮንትራት ውላችን ደግሞ ለ25 ቀን ነው። በዚህ 25 ቀን ውስጥ እንዳልካችሁ ይኸው ከስር ቫሊዲቲ ፔሪዱ 25 ቀን ነው። በየቀኑ 56 ብር እናገኛለን ማለት ነው። እንግዲህ በየቀኑ 56 ብር ቶታሊ አት ዘ ኤንድ ኦፍ 25ኛው ቀን ከ25ኛው ቀን በኋላ 1400 ብር ጀስት እናገኛለን ማለት ነው። ይሄ በጣም ግልጽ የሆነ ነገር ነው። ባክ ብለን እንመለሳለን። ባክ ብለን ስንመለከት ለምሳሌ ሁለተኛውን ደግሞ እናያለን። ዌብ 25 ይባላል ሁለተኛው ሰርቨር። ይሄ ከላይ የምናየው 200% ትርፍ አለው። ይሄ ምን ማለት ነው? 2500 ብር ከተከራየን 2500 ብር እናገኛለን ማለት ነው። መቼ? 50ኛው ቀን ላይ። እንዴት አድርገው? በየቀኑ ፐር ዴይ በእያንዳንድ ቀኑ 100 ብር እየሰጠን ማለት ነው። 100 ብር ቫሊዲ ፔሪዱ 50 ቀን ነው። ለ50 ቀን 100 ስንወስድ ኦልሞስት 5000 ይሆናል ማለት ነው። 5000 ብር ትርፍ እናገኛለን ማለት ነው። ለምሳሌ ሌላ ሰርቨር እንንካ። 380 ዌብ 380 የሚባለውን ኮድ ደግሞ ብነካ እሱ 38000 ብር ከኛ ይፈልጋል። በ38000 ብር ብንከራየው ውላችን ለ54 ቀን ይሆናል። አግሪመንታችን በ54 ቀን ውስጥ 1700 ብር 1700 ብር በየቀኑ እየሰጠን 91800 ብር ይጣራል ማለት ነው። 38000 ዋናችን ነው። ሌላው ደግሞ ትርፋችን ነው ማለት ነው። ይህንን ፐርቼዝ ሊሚቱ 4 ጊዜ መከራየት እንችላለን ማለት ነው። እና በጣም ደስ የሚል ነገር ነው። ብዙ ውስብስብ ነገር የለውም። ጊዜያችንን አይፈልግም። በቀን አንድ ጊዜ ገብተን ብቻ ኪራያችንን መቀበል ነው የኛ ስራ ማለት ነው። አንድ ሪሲቭ ማለት ነው። በኋላ አሳያችኋለሁ የት ጋር ሪሲቭ እንደሚል። እነዚህ በጣም 180 ዌብ 180 ዌብ 380 የተባሉ እስከ ብዙ እስከ 700,000 የሚከራዩ ሰርቨሮች አሉ ማለት ነው። ብራችን የት ነው የምንቀበለው? ከቅድሟ ይሄ ቼኪ ምናምን ያልኳችሁ ውስጥ ማይ ዲቫይስ ውስጥ ገብተን ነው። ለምሳሌ እኔ ዌብ 80 እኔ ነኝ የተከራየሁት። መጀመሪያ ዌብ 1 ከስር ተከራየው። ከዛ በኋላ ጣፈጠኝ። እንደገና ዌብ 80ውን በ8000 ብር ተከራየው እና በየቀኑ 320 ብር ነው የሚሰጠኝ። እኔ ኦልሞስት ወደ 20 ምናምን ቀን ተቀብያለሁ። 320 እነዚህ ሁሉ 320 ብር የተቀበልኳቸው ናቸው። ቶቢ እውነት ለመነጋገር ማለት ነው። ስለዚህ ወደዚህ ብትገቡና ብትጠቀሙ የሚል ኮመንት አለኝ። ብዙ ውስብስብ ነገር የለውም። በጣም ግልጽ የሆነ ነገር ነው ያለው። ሲስተሙ በጣም አያወናብድም። ኦኬ፣ በቀላሉ የምትረዱት ነው። ይሄንን በተመለከተ አሁን ቼኪን ስንል በየቀኑ ቼኪን ነው የምናደርገው ገብተን። በጣም የሚገርም በጣም ሁሉም ሰው ሊሰራው የሚገባ በጣም ጊዜያችን የማይፈልግ። ለምሳሌ ቼኪን የሚለውን ስንገባ በየቀኑ ቼኪን ይሄ ብር ነው ራሱን ይቻላል። ከስር ያሉ ፎልደሮችን ሳሳያችሁ ለምሳሌ እኔ ቅድም ይሄ ሳይን ቱዴይ የሚለው እኔ ብዬው ስለነበር ነው ቀን ላይ እንጂ 10 ብር በየቀኑ እነዚህ ቢጫዎች በበሩ ቁጥር ይሰጠናል። እነዚህ ቼኪን፣ ማይ ዲቫይስ፣ ማይ ቲም፣ ታስክ ሪዋርድ ራሳቸውን የቻለ ስራ አላቸው። ላስረዳችሁ። ለምሳሌ ቼክ ማይ ዲቫይስ እንዳልኳችሁ ቅድም ብር የምናገኝበት ነው። የተከራየንበትን ዋጋ በየቀኑ
በ24 ሰዓት አንዴ ብቻ ገብተን ሪሲቭ አሁን ይሄኛው ሪሲቭ ኦልሞስት ደብዝዟል። ካልተቀበልን ግን ነጭ ነው የሚሆነው ማይ ዲቫይስ ላይ ያለው ይሄ ብር የምንቀበለው ማለት ነው። ይሄው ቅድም ድጋሚ እያሳያችሁ ነው 320 ብር እናገኛለን። 320 እኔ ባለ ዌብ 80ውን ስለተከራየው ነው። እሺ እናንተ ከዌብ ከትንሹ ከ800 መጀመር ትችላላችሁ። 56 ብር ከሚሰጠው ማለት ነው። ሌላ ወደ ቀጣዩ ስንገባ ማይቲም ውስጥ ነው። ማይቲም ቲማችን ነው የምናገኘው። እንግዲህ አሁን እዚህ ውስጥም ቲም ስንገነባ ከእያንዳንዱ ሰው ራሱን የቻለ ብር ነው። አንድ ሰው ስናስገባ ብር ነው ወደ አካውንታችን የሚገባ ብር ነው የሚሰጠን። ለምሳሌ እኛ የጋበዝነው ሰውዬ ባለ 800ን ቢከራይ ቦነስ እናገኛለን 400 ብር ማለት ነው። ያ ቀላል አይደለም። ቲምን ማሳደግ አለ። ቲማችን ባደገ ቁጥር ደሞዝተኛ እንሆናለን። ኦኬ እነዚህ ሰው ስናስገባ የሚሰጠን ሪዋርድ ነው ከእያንዳንዱ ሰው ማለት ነው። ባለ 2500ን ከተከራየ 500 ብር፣ ባለ 800ን ከተከራየ እኛ ያስገባነው ሰውዬ 400 ብር ይሰጠናል። እነዚህ አሁን ከስር ኮምፕሊት ያሉት የተቀበልኳቸው ናቸው። ከስር ይሄ ፔንዲንግ ያለው ደግሞ ኦልሬዲ ገና በሂደት ላይ ያለ ነው ማለት ነው። ኦኬ ከትላንትና ወዲያ የገቡ ሰዎች ስለነበሩ ነው ፔንዲንግ ያለኝ። ኦልሞስት ነገ ከነገ ወዲያ ብር ወደ አካውንት ይገባል ማለት ነው። ወደ ሲስተሙ ይገባልኛል ወደ ሲስሪ አካውንት። ከዛ በኋላ እኔ ዊዝድሮ አድርጌ ወደ ራሴ አካውንት ወስደዋለሁ ማለት ነው። ከዛ ባለፈ ሌላው ማወቅ ያለባችሁ እዚህ ውስጥ ባንክ ባይንድ ነው። እዚህ ጋር ባንክ ባይንድ በቀላሉ ከአካውንታችሁ ጋር ማገናኘት ትችላላችሁ ማለት ነው። በጣም ሲምፕል ወደ አካውንታችሁ ወደዛ የሚገባበት ስለሆነ ማለት ነው። ሌላው ማወቅ ያለባችሁ ኢንቫይት ፍሬንድ ይፈልጋል። የግድ ሰው መጋበዝ አለብን። ቲማችንን ማብዛት አለብን። ቲማችን ስናብዛ ደግሞ ኮፒ ሊንክ ነው። ኮፒ ሊንክ ስንለው ሳክሰስፉሊ ኮፒ ዘ ሊንክ ይላል። ከዛ ያንን ሊንኩን ኮፒ አድርገን ጀስት ለምንፈልገው ሰው እንልካለን ማለት ነው። በጣም ሲምፕል፣ በጣም ጥሩ፣ በጣም ጊዜ የማይወስድ ነገር ማለት ነው። ሌላው የሚገርመው ደመወዝ አለው። ሳምንታዊ ደመወዝ አለው የተቋም። ልክ እኔ አሁን ለምሳሌ ሌብል 2 ላይ ወይ ደግሞ ቪአይፒ 2 ላይ ስለሆንኩኝ 200 ብር ደመወዝ አለኝ እየተቀበልኩ ነው። አልዋሻቸውም። ራይት አድርጓል። ይኸው ከ200 ፊት ለፊት ላይ ራይት አድርጓል። ሌብል 3 ላይ ስገባ 400 ብር ይሰጠኛል። 400 ብር ደመወዝተኛ ሆናለሁ ማለት ነው በየሳምንቱ። ሌብል 4 ስገባ 1000 ብር በየሳምንቱ ደመወዝ ይኖረኛል። ሌብል 5 ሌብል 6 6000፣ ሌብል 7 ደግሞ የመጨረሻው ደመወዝ ደግሞ 16000 ብር ደመወዝ ይኖረኛል ማለት ነው። ሉክ እኛ በሰራን ቁጥር ሌብላችን እያደገ ይሄዳል። ሌብላችን እያደገ ሲሄድ ደግሞ ደመወዝተኛ ከፋይ እንሆናለን ማለት ነው። በወር አይደለም በየሳምንቱ። የሚገርም ነው። ስለዚህ ይህን እድል ሁሉም ሰው እንዲጠቀመው አደራ ለማለት እፈልጋለሁ ማለት ነው። ጊዜ አያስፈልግም። በዚህ አንዴ ትከራያላችሁ። በቀን አንዴ ገብታችሁ ብቻ የተሰጣችሁን በየቀኑ የምታገኙትን ብር ተቀብላችሁ መውጣት ነው። ምንም የተለየ ነገር አይፈልግም። ሲስሪ ኤአይ ጊዜው ያመጣው በጣም ምርጥ ስራ ነው። በጣም ወርቅ የሆነ ስራ ልንጠቀምበት የሚገባ ነው ብዬ በድፍረት መናገር እችላለሁ። አመሰግናለሁ።